ቡና ደም ግፊት እንዲጨምር ያደርጋል? ምን ያህል ሲሆን ነው ችግር ሊያመጣ የሚችለው? የሚሉ ሁለት ጥያቄዎችን መልስ ለመስጠት ስለፈለኩ ነው። ቡና የደም ግፊት ለአጭር ጊዜ መጨመር ባህሪ አለው። ችግር የሚኖረው ወይም ደግሞ ግፊትን በዘላቂነት እንዲጨምር የሚሆነው የሚወሰደው የቡና መጠን ከበዛ ነው። ግን ምን ያህል ቡና ነው ብዙ የሚባለው? አንድ ሰው በቀን የሚጠጣው የቡና መጠን ከ400 ሚሊግራም በላይ ከሆነ የደም ግፊት በዘላቂነት እንዲጨምር ያደርጋል። የደም ግፊት መድኃኒት የሚወስዱ ከሆነ ደግሞ ግፊቱን በመድኃኒት ተቆጣጥረው የነበሩ ሰዎች ግፊታቸው ከቁጥጥር ውጭ ያደርግባቸዋል ማለት ነው። ግን 400 ሚሊግራም ምን ያህል ቡና ነው ወይም ደግሞ ምን ያህል ሲኒ ነው የሚለውን ማየት ያስፈልጋል። ለምን እኛ በተለምዶ በሀገራችን ለቡና መጠጫ የምንጠቀምባቸው ሲኒዎች ልክ ምስሉ ላይ እንዳሉ ከምን ያህል በላይ ሲሆን ነው ችግር ሊሆን የሚለውን ስናይ ብዙ ጊዜ በእኛ ሀገር ያሉ ሲኒዎች ኢቭን 3 ሲጠጣ አብዛኛው ጊዜ ኢቭን 3 ጊዜ ተወስዶም የቡና መጠኑ ከ200 ሚሊግራም ሲበልጥም አይታይም። የማይበልጥበት ምክንያት ምንድነው? የሚጠጣው መጠን አነስተኛ ስለሆነ ብቻ ሳይሆን የቡና መጠኑም ወይም ደግሞ ውፍረቱም ተፈጭቶ ያው የሚገባ የቡና መጠኑ ማለት ነው ያው ከፍተኛ አይደለም። አብዛኛው ጊዜ በጣም ስትሮንግ ወይም ደግሞ ጠንካራ የሚባል ቡና አይደለም ነው ብዙ ጊዜ ቤት ውስጥ የሚፈላው ማለት ነው። ስለዚህ እስከ 3 ሲኒዎች ቢወሰድ ችግር የለው ነው በአጠቃላይ ማለት ነው። በሌላ በኩል በተለይ በካፌቴሪያዎችና ይሄ በማሽን የሚጨመቀው ቡና ወይም ደግሞ አንዳንድ ጊዜ ውጭ ሀገር የሚጠጡት ለምሳሌ ስታርባክስ አይነት ቡናዎች ያው እነዚህ የሚዘጋጁ ቡናዎች የቡና መጠናቸው በጣም ወፍራም ነው። አንድ ጊዜ የሚጠጣው ይሄ የካፌን መጠኑ ከ300 ሚሊግራም በላይ ሊሆን ይችላል ነው። ምክንያቱም በዚህ መልኩ የሚዘጋጀው ቡና የመጠኑ መብዛት ብቻ አይደለም። ካያችሁ በትልቅ ኩባያ ነው ብዙ ጊዜ የሚጠጡት እና መጠኑም ብዙ ነው። እንደገና ደግሞ ቡናው በጣም ወፍራም ነው። ስለዚህ ኢቭን ያንን ቡና ለምሳሌ 2 ኩባያ በዛ ትልቅ ኩባያ ምስሉ ላይ እንደምታዩት ቢወስዱ ከ400 ያልፋል። ስለዚህ 300 2 ጊዜ እንኳን ቢወስዱ በአንዱ 300 ሚሊግራም አካባቢ ነው የሚኖረውና ስለዚህ 600 ይሆናል ማለት ነው። ስለዚህ ከ400 በላይ ያልፋል ማለት ነው እና ግፊት እንዲመጣ ያደርጋል ማለት ነው። በመጨረሻም የደም ግፊት ከፍ ያለባቸው ታማሚዎች በተለይ የደም ግፊት ከ160 በመቶ በላይ ከሆነ ግፊታቸው በደንብ መቆጣጠር እስከሚቻል ድረስ ቡና መተው ይኖርባቸዋል። ምክንያቱም ምንድነው? ግፊታቸው በዚህ ደረጃ የሆነባቸው ታማሚዎች በቡና ምክንያት የሚኖረው ኢቭን ያቺ ትንሽ የምትጨምረው ነገር በተለይ ይሄ ከ160 በመቶ በላይ ከሆነ ግፊታቸው ወደ አደገኛ የሚባል የደም ግፊት ደረጃ ያስገባዋል ማለት ነው እና በዛ ምክንያት ደግሞ ግፊት ጋር ተያይዞ የሚመጡ ችግሮች እንደ ልብ በሽታ፣ ስትሮክ እና ሌሎች ችግሮች ይከሰታሉ በድንገተኛ ማለት ነው። ስለዚህ ግፊታቸው በደንብ መቆጣጠር ወይም ደግሞ ከ160 በመቶ በታች እስኪሆን ድረስ ቡና ባይጠቀሙ ይሻላል ነው። ከዛ በኋላ ግን ግፊታቸውን በመድኃኒት መቆጣጠር ከቻሉ በኋላ ያው ቡና ቢጠቀሙ ችግር የለውም። ቅድም እንዳልኩት እስከ 3 ሲኒ ቢወስዱ ምንም ችግር አይኖረውም ነው።